መረጃ ቲቪ በመኖሩ ዋልድባ ገዳም ከ23 ሚሊዮን ብር በላይ እንዲያገኝ ተረድቷል። በመረጃ ቲቪ ተላልፎ በርሜል ቅዱስ ጊዮርጊስ የሚባለው በመረጃ ቲቪ ተዋውቋል። አሰቦት ቅዱስ ስላሴ በመረጃ ቲቪ ፕሮጀክቱ ተሰርቶለታል። በመረጃ ቲቪ ያረዳ ነው የለም። በመረጃ ቲቪ ጎንደር ቀበሮ ሜዳ ተረድቷል። በመረጃ ቲቪ የአማራ ሰቆቃ፣ የአማራ ችግር፣ አማራ ራሱን እንዲታደግ፣ አማራ ራሱን እንዲከላከል ያላሰለሰ ጥረት ተደርጓል። ቲቪ አልቅሼበታለሁ። በመረጃ ቲቪ አዝኜበታለሁ። የህዝብን ሰቆቃ በማየት እኛ ሁላችንም እንባ አፍሰናል፣ አልቅሰናል። መረጃ ቲቪ ላይ በቀረቡ ፕሮግራሞች ሚሊዮኖች አንድ ሆነውበታል፣ ሚሊዮኖች ተሰብስበውበታል፣ ሚሊዮኖች ነቅተውበታል። በመረጃ ቲቪ ወደፊት የሚገለጡ ስራዎች ተሰርተዋል። የመረጃ ቲቪ መምጣት ብዙዎችን ወደ ሚዲያ አውጥቷቸዋል። ብዙዎች ድምጻቸውን እንዲያሰሙበት አድርጓል እና እግዚአብሔር ይስጥልን፣ ረጅም እድሜ ከእናንተ ጋር። እንግዲህ ከመረጃ ቲቪ ከወጣው በኋላ እኔ በቴሌግራም እቀጥላለሁ ነበር ያልኩት። ነገር ግን ከዚህ በፊት ጀምረ ነው ቆሞ የነበረ ወደ መረጃ ቲቪ ከመጣው በኋላ ቆሞ የነበረ ዘመድ ቲቪ ወይም ዘመድ ሚዲያ የሚባለውን ለምን አይንቀሳቀስም የሚል ነገር መጣ። አድካሚ ነው ብዬ ነበር፣ ግን አባቶች ጣልቃ ገብተው ምንም አድካሚ አይደለም፣ ንገር እግዚአብሔር ያከናውናል አሉ። እሺ አልኩኝ። ያው ነገርኩኝ። ቦርዱ በአጭር ቀን ተሰባስቦ የሚዲያ ፍቃዱን አወጣ። የባንክ ፕሮሰሶቹን በሙሉ ጨረሰ። ከዛ በኋላ የሚቀጥለው ወደ ገንዘብ ነው የሚያስፈልገው። ስለዚህ የጌዲዮንን ታሪክ በዛን ሰሞን ስተርከው ስለነበረ እነዛን 300 የጌዲዮን ሰራዊት ለምን አመስርቼ በእነሱ አንጀምረውም ብዬ አልኩኝ። ወዲያውኑ ሰራዊተ ጌዲዮን የዘመድ ሚዲያ መስራች አባላትን ጥሪ ያደረኩኝ። ከመላው ዓለም 300 ሰዎች መጡ። ትርፍ ሲመጣ 318 የኒቂያውን ጉባኤ የሊቃውንቱን ስም አስይዘን በ318 ቀጠልን። 318ዎቹ ከመጡ በኋላ የባንክ አካውንቱ አልወጣም ነበረ። ጸሎት እናድርግ ብለን የነነዌ ጾም ሲጀመር ጸሎታችንን አደረግን። በሁለተኛው ቀን ጸሎታችን ተሰማ። የካሻፕ፣ የዜል፣ የዌልስ ፋርጎ፣ የቼዝ ባንኮች በአጠቃላይ የፔፓል የመሳሰሉት አለቀ። ስለዚህ ለሰራዊተ ጌዲዮን ተነገረ። ያው ባንኩ ተከፍቷል ተብሎ ተነገረ። ባንኩ ተከፍቷል ተብሎ ሲነገር እና ሲለጠፍ ለህዝብ አልለጠፍንም። እስካሁን ለህዝብ አልለጠፍኩም። ይገርም ነበር። ከመላው ዓለም በተለይ ከአሜሪካ ከካናዳ ነበረ። ባንኮቹ ተጨናንቀው ቦርዱ ድጋሚ ሄዶ የተለየ ፎርም ሞልቶ አስረድቶ ትላንት የተቋቋመ ማህበር በአንድ ጊዜ እንዴት 1500 $1000 $2000 $1000 እንዴት ይሰጣል? $500 $300 እንዴት ነው እንደዚህ የሚጎርፈው? እንግዲህ ሰዎች ቃል ከገቡ በኋላ ውለው ያድራሉ። የዛ ግን የዘመድ ሚዲያ ግን ቃል ገቡ ተጀምሯል ስንል የነበረው ግድያ የነበረው ሽሚያ የሚገርም ነበር። እኔን በደስታ የሚያስለቅስ እና ደግሞ ተስፋም የሚያጭር ነበረ። ከዛ ወደ ሳተላይት ለጋው ስንሄድ ብዙ አማራጮች ቀረቡልን። ስለዚህ የሳተላይት ፍለጋውን አጧጡፈን ቀጠልን። በሳተላይት ላይ የሰሩትን ሰዎች ምክር ጠየቅን። ያው በአቅም መጀመር ስላለብን እቺ ያው ረከስ ትላለች፣ ውድ ነው ቢሆንም ግን መጠነኛ ይሆናል በሚል ገንዘብ ሲኖረን ከፍ እንላለን በሚል አሁን ያለንበትን ቻናል ያዝ ነው። ሁለተኛ ነገር ደግሞ ኳስ የሚታይበት አካባቢ ስለሆነ ያንን ብዙ ሰው ዲሹን ማንቀሳቀስ ሳይጠበቅበት በቀጥታ ያያል የሚል ነገር መጣ። ስለዚህ ከሳተላይት ካምፓኒው ጋር ንግግር ጀመረን። ሳተላይት ካምፓኒው ወደደን። ስለ እውነት ነው የምነግራችሁ። የአይቲ ባለሙያዎቹ ነበሩ የሚያነጋግሩት፣ ቦርዱ ነበር የሚያነጋግረው።
በሚገርም ሁኔታ ተስማምተን ይሄን የሳተላይት ክፍያ ፈጽመን የሙከራ የአየር ሰዓታችንን ቀጥለናል ማለት ነው። አሁንም የቋሚ አይደለም አሁን ያለንበት እየሞከሩ ተደራሽ የሚሆነውን በአጠቃላይ በመላ ኢትዮጵያ ተደራሽ የሚሆነውን መስመር እየፈለግን ለእናንተ እየገለጽን ወደፊት እንቀጥላለን ማለት ነው። ምንድን ያደረግነው 318ቶቹን ከመረጥን በኋላ ዌብሳይቱን እንዴት እንገንባው፣ የዩቲዩቡን የምኑን እንዴት እናድርገው የሚለው ነገር ያስጨንቀኝ ስለነበረ ለተመረጡት 318ቶቹ ነገርኳቸው። እናንተ ውስጥ የአይቲ ባለሙያዎች አሉ ወይ? አዎ አለን። ከዛ ውስጥ የማውቃቸው ሁለቱን ነው፣ ሌሎቹን አላውቃቸውምና ስለዚህ ሰበሰብንና እንዴት እናድርግ፣ እንደዚህ ይቻላል፣ የማይቻል ነገር የለም። ለሀገራችን፣ ለቤተክርስቲያናችን፣ ለህዝባችን እውቀታችንን ምጽዋት እንሰጣለን፣ ጊዜያችንን ምጽዋት እንሰጣለን። ስለዚህ እኛ አለን። የአይቲ ይቋቋም ተባለ። የቦርዱ ኃላፊ አንደኛው የአይቲ ባለሙያ ነው። እሱ ስር ተደራጅተው ገቡ። ይኸው እንግዲህ ሌት ተቀን እንቅልፍ የላቸውም። ግቡ እናንተ zemettv.com ብላችሁ ግቡ፣ ፔጁን እዩት፣ ዌብሳይቱን እዩት፣ በምን አይነት ምን እንደሰሩ። ወደፊትም ገና ይቀጥላል። በአፕ ሁሉ ሰው በስልኩ እንደ አፕ ከፍቶ የሚያየውን ነገር እንሰራለን ብለዋል። ይሄ በበጀት ቢተመን ለአንድ ሀገር መንግስት ወይም ለአንድ ሀገር ተቋም የሚሆን ትልቅ የሴኩሪቲው ጉዳይ የምኑ ጉዳይ ይሄ ነው ተብሎ የማይገለጽ የዌብሳይት ገንብተው ጨረሱ። በረከቱ ለልጄም ተረፈ። እዚህ ለኔ በሚገጣጠምበት ጊዜ ወንዱ ልጄ መጥቶ ይሄንን እንዲሰራና እንዲያስተካክል ካሜራዎች ተገዝተዋል። የሚገርም ካሜራ። አሁን እሱን እየተጠቀምኩ አይደለም፣ የሚጎሉ ነገሮች ስላሉ ቪሚክስ ላይ የምትሰሩ ሰዎች ኮንታክት ታደርጉኛላችሁ። ቪሚክስ ስትሪሚንግ ላይ እሱ ላይ ከካገናኘ የምትረዱን ካላችሁ እናንተ ደግሞ ገብታችሁ ትረዱናላችሁ። እዚህም ውስጥ ወንድማችንም አለልኝ ካሳዬ ስላለ እሱም ይረዳናል። ሌሎችም የአይቲ ባለሙያዎችን ጨምረን እንሄዳለን ማለት ነው። የጋዜጠኞች ግሩፕ ካለ እዚህ ግሩፕ ውስጥ ካለ ብዬ ጠይቄ ነበረ። የጋዜጠኞቹ ግሩፕ መጥተዋል። በጣም በሚገርም ሁኔታ ሚዲያ በማደራጀት የሚታወቁ ናቸው የመጡት። አንዲት እህታችን በተለይ በካናዳ የምትኖር እህታችን የሰራዊተ ጌዲዮን አባል ናት። ሌላውም አንድ አባታችን የኢትዮጵያ ሬዲዮና ቴሌቪዥንን ለረጅም ሲያደራጁ የኖሩ ናቸው። እሳቸውም በውጭ ሀገር በስደት ላይ ነው ያሉት። ሰራዊተ ጌዲዮን ውስጥ ተገኙ። የዜና ክፍል የምን ክፍል ተመስርቶ የሚዲያ ቅርጽ እንዲኖር እኔም በተሰጠኝ ሰዓት በተሰጠኝ ቀን መጥቼ አገለግላለሁ። እያንዳንዱ ግን በተሰጠው የአየር ሰዓት ላይ ውብ ነገር ለህዝቡ እንዲያቀርብ አድርገናል ማለት ነው። የሚዲያው ቅርጽ ተዘጋጅቷል። በዓለም አቀፍ የሚዲያ ህግና ስርዓት መሰረት ይመራል ማለት ነው። እንደፈለግን ዘልበት እንደፈለጉ የምጮህበትም አይሆንም ማለት ነው። ከዚህ በመቀጠል እንግዲህ ፕሮግራሞቹን ነው የደረደርነው። አሁንም እዛ ውስጥ ነው እድል የሰጠነው። መንፈሳዊ አገልግሎቱ በጣም ይቀጥላል። ጠዋት 11 ሰዓት ላይ ኪዳን ይኖረናል። የጸሎተ ኪዳን ማለት ነው። ሰው ባለበት ሰው እንዲሰማው። ከዛ ከጸሎተ ኪዳን ቀጥሎ ደግሞ ስንክሳር፣ የዕለቷ ስንክሳር ትነበባለች ማለት ነው። እሱ የዓመቱ ተሰጥቶ ይገባል ማለት ነው። ከሰዓት ላይ ደግሞ 11 ሰዓት አካባቢ መሐረና የሚለውን ጥንታዊ የቤተክርስቲያን ጸሎት እሱ ይሆናል ማለት ነው። ሌላው ፕላትፎርሙ በሁለት ወገን የተሳለ ሰይፍ ነው። በሀገር ጉዳይ ይነገራል፣ እሱ ፖለቲካ ይባላል። ስለ ሀገራቸው ጉዳይ የሚሟገቱበት ሀሳብ የሚያቀርቡበት አንደኛው ነው። መንፈሳዊ ጉዳይ ደግሞ ያጣነው እሱ ስለሆነ በተለይ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን በሚዲያም ደረጃ ምንም አንድ የማህበረ ቅዱሳን አንድ የጠቅላይ ቤተ ክህነቱ ነው ያለው። በዚህ በኩል ደግሞ በውጭ ያሉ ሰዎች ዜማ የሚያስተምሩበት፣ ግብረገብ የሚያስተምሩበት፣ በጋብቻ ህይወት ላይ
በወጣቶች አስተዳደግ ላይ፣ በወጣቶች ህይወት ላይ በተለያዩ ቋንቋ በጀርመንኛ፣ በፈረንሳይኛ፣ በእንግሊዝኛ የሚያስተምሩበትና የሁሉም የሆነ ሚዲያ ለመስራት እቅዳለን። በጀርመን ቋንቋዎችንም በማስተማር በኩል አንድ ወንድም አግኝቻለሁ። እዚህ ስደተኞቹ የሚቸገሩበትን ነገር ለ10 ለ20 ደቂቃ ስልጠና የሚሰጡበትን አዘጋጅቻለሁ። ፈረንሳይኛም እንደዚሁ ቤታችሁ ሆናችሁ ትማራላችሁ ማለት ነው። እንግሊዝኛም እንደዚሁ በፈረንሳይ እንዲሁ ተዘጋጅተዋል። ቤተክርስቲያንም የራሷን ዝግጅት አዘጋጅታ በፈረንሳይኛ የአየር ሰዓት ይወስዳሉ ማለት ነው። ጀርመኖቹ በእንግሊዝኛም እንደዛው አለ። በሀገር ውስጥ ቋንቋ ኦሮምኛ፣ ትግርኛ፣ ሌሎችም ቋንቋዎች እንግዲህ እንደየችሎታቸው የአየር ሰዓት የሚያገኙበትን መንገድ እንፈልጋለን ማለት ነው። ከዚህ በተረፈ እንግዲህ የምትመለከቱት ነው የዌብሳይቱ ዝግጅት ይህን ይመስላል። አዘጋጅና አቅራቢዎቹም ከነ የሚያቀርቡበት መራግብር ይመጣሉ። የአየር ሰዓት አላቸው። በጣም ጥሩ ይሆናል ማለት ነው። እንግዲህ አሁን እየተላለፈ ነው፣ እንደምትመለከቱት በዌብሳይቱ እየተላለፈ ነው። ገብታችሁ መጎብኘት ትችላላችሁ። ወደፊት የአባላት ምዝገባ በአጭር ቀን ውስጥ በዚህ 15 አንድ ወር ውስጥ ይመጣል። ወርሃዊ ክፍያ የምንከፍለው በዛ ይሆናል። በፔፓል አሁንም መክፈል ይቻላል። የአየር ሰዓታችንን ለ2 ዓመት ለ3 ዓመት የምንከፍለው ካገኘን ፕሮግራሙን በማሳመር በኩል ምንም ችግር የለብንም። እንደምትመለከቱት በፕሮግራሙ ላይ እነ ኢትዮ ቤተሰብ፣ እነ ቱምቢ፣ እነ አዲሱ ሚዲያ፣ እነ ጎዳና ሚዲያ፣ ኢሶፕ ኢትዮጵያ፣ እንደ እይታ ሚዲያ ማናቸው፣ ፍኖተ አማራ፣ አስተዋይ ሚዲያ እንዲሁም የአባታችን የሊቀ ጠበብት ተክሌ ሲራክም እንዲሁ መርሃ ግብር አላቸው። እነሱ ላይ ያቀርባሉ ማለት ነው። ሌሎችም ገና እንግዲህ በአብዛኛው ያሉት አሁን ወንዶች ናቸው። ሴቶች ብቅ ብቅ በሉ። ጀግና ጀግና ሴቶች አላቸው። አትደበቁ፣ ወጣ በሉ፣ አናግሩኝ። ምንም ክፍያ የለው ምን የለው፣ መጸለይ ብቻ ነው የሚጠይቀው። ለሀገራችሁ እናንተስ የምታበረክቱት የለም፣ የምታካፍሉት የለም። ሰብሰብ ብላችሁ ስለምን አትወያዩ? ስለ ልጆች አስተዳደግ፣ ስለ ትዳር፣ ስለ ቤት፣ ሀገርስ መምራት ትችሉ የለም? የጣይቱ ልጆች አይደላችሁ እንዴ? የንግስት ሳባ ልጆች አይደላችሁ? እናንተ የቅድስት ድንግል ማርያም ወገን አይደላችሁ? የእናታችን የሔዋን ወገን አይደላችሁ? እና ስለዚህ አሁን የመጡት ወንዶች ናቸው። ያው ያለ ዓለሚቱም የወንዶች ስለሆነ ወንዶች ናቸው እየመጡ ያሉት። ሴቶች እህቶቻችንም ብቅ በሉ። አልችልም የሚል መንፈስ እንዳይኖር፣ ቅን የሆነ ለወገን ለትውልድ ለሀገር የሚያስብ ነገር ይኑራችሁ። ህዝብን ከህዝብ የሚያጣላ ሳይሆን ድሃ ተበደለ፣ ፍርድ ተጓደለ ብላችሁ የምታገለግሉበትን አቅም ይዛችሁ ሴቶቹ እንድትወጡ ወደፊት እንድትመጡ እንፈልጋለን ማለት ነው። ሌላው የመጨረሻው ምንድነው? የእንትኖች አሁን በትግል ላይ ያለው የአማራ ፋኖ ትግል ላይ ነው ያለው። የህዝቡ ላይ የሚደርሰውን ሰቆቃ፣ ጭካኔ፣ የሚደርስበትን መፈናቀል፣ እንደ ዜጋ ያለመቆጠር፣ ማንም የሚነዳው ማንም የሚያግተው ተቆርቋሪ የሌለው አሁን ልጆቹ ተነስተውለት ነፍጥ አንስተው ራሳቸውን መከላከል ጀምረዋል። እነዚህ የተነሱት ደግሞ ብዙ የምታዩት ውጥንቅጥ አለው። ነገር ግን ለአማራ ፋኖ ለአራቱ ለጊዜው አሁን ከጎጃሞቹ ጋር ነው ኮንታክት የሌለኝ አለኝ። ግን አሁን እንዲህ ነው የምልበት ጊዜ አይደለም ያለው። ጎንደር፣ ወሎ፣ ሸዋ ያሉት ጎጃምም ከመጣ ምንም ችግር የለብኝም። ነገር ግን እዛ አካባቢ ገና ብዙ ጥያቄዎች ስላሉ ገና ብዙ ክርክሮች ስላሉ ሌላ ነገር እንዳይፈጠር ከሚል ነው። ግን የአየር ሰዓቱን መጠቀም ይችላሉ። እያንዳንዱ አካል እያንዳንዱ ሌላ ቦታ ሲሄዱ ተይዘው ነው ኢንተርቪው የሚሰጡበት ቦታ ያጣሉ፣ ይቸገራሉ። ሚዲያ ማለት መጠምዘዣ ማለት ነው። ስለዚህ ድምፃቸው ይታፈናል። ቅልጥፍና ያላቸውና ሰው ያላቸው ብቻ ናቸው፣ ጋዜጠኞች፣ አክቲቪስቶች ያላቸው ብቻ ናቸው የሚያወጡት። ሌሎቹ ደግሞ ሌላ ጋር ሲሄዱ ሚዲያውን የተቆጣጠረው አካል የራሱ ስሜት፣ የራሱ ፍላጎት፣ የራሱ ፖሊሲ ስላለው
ምድር ላይ የሚፈልጉትን ሀሳብና የትግል መስመራቸውን ያስቷቸዋል ማለት ነው። ስለዚህ ይህን ችግር ለመፍታት ራሳቸው የሚዲያ ክፍል አቋቁመው የጎንደር አማራ ፋኖ፣ የጎጃም አማራ ፋኖ፣ የወሎ አማራ ፋኖ፣ የሸዋ አማራ ፋኖ ሀሰት ያልተቀላቀለበት ህዝቡን እየጎዳ ህዝቡን እየበደለ እዚህ በሚዲያው ቀርቦ እንዲህ ነው ቢል እኔም ስለማልለቀው፣ ነገር ግን ራሳቸው ያቋቋሙትን ራሳቸውን ዴስክ እንከፍትላቸዋለን። የራሳቸውን ሰዎች አድርገው የአየር ሰዓት ሰጣቸዋለሁ። ምንም ችግር የለውም። ዜናውም ከዛ ላይ ይሰራል። ይሄ የህዝብ ስለሆነ ህዝብ ያቋቋመው ስለሆነ የት ልተንፍስ አይሉ ራሱን የቻለ ዴስክ እናቋቁምላቸዋለን። ቴክኒሽያኑ ብቻ የሚያየውና የሚመለከተው ያንን የሰሩትን አምጥተው እዛ ያስቀምጣሉ። ያ የተቀመጠውን አንስተው ይሄዳሉ። ይሄ ኮድ ያለው እነሱና የቴክኒሽያኖቹ ጋር ብቻ ነው ማለት ነው። ስለዚህ በዚህ መልኩ እንቀጥላለን። ድምፅ ለሌላቸው ሁሉ ድምፅ እንሆናለን። ድሃ ተበደለ፣ ፍርድ ተጓደለ፣ ትግሬ ይሁን ኦሮሞ ይሁን ጉራጌ ይሁን ማን ይሁን ከዚህ በፊት ስናደርግ እንደነበረው በኢትዮጵያ ውስጥ ፍትህ ለተጓደለበት ሁሉ ድምፅ በመሆን እንቀጥላለን ማለት ነው። ስለዚህ እናንተ ሁላችሁ ቤተሰብ ትሆናላችሁ። እናንተ ሁላችሁ የራሳችሁ ሚዲያ ይሆናል። የዘመድኩን አይደለም። ይሄንን ዘመን ቲቪ ልክ እንደ ዘመን ባንክ፣ ዘመን ጋዜጣ ምናምን እንደሚሆን ዘመድ ደግሞ ቲቪ የሁሉ ዘመድ የሆነ ቲቪ ነው እንጂ የዘመድኩን ቲቪ አይደለም። እስካሁንም አይከፈለኝም። ክፍያ የተጀመረው ለቴክኒሻኑ ለሳተላይት ቴክኒሻኑ ብቻ ነው የተጀመረው ማለት ነው። ያድጋል፣ ይቀጥላል ወደፊት። እኔም እንግዲህ እግዚአብሔር ካለ የውሃ መጠጫ ማጣ አይመስለኝም ቦርዱ ካዘነልኝ ማለት ነው። ልክ መረጃም ላይ በነፃ ነው ያገለገልኩት፣ እዚህም ላይ በነፃ እስካሁን የሚረዱኝ ሰዎች ከጀርባ ይረዱኛል። ይሄኛው ግን ለህዝብ ይቀጥላል ማለት ነው። ይሄን ይመስላል።